ነብዩ አለይሂ ሰላቱ ወሰላም ከሚንበራቸው ወረዱና አቀፉት ያንን ጉቶ ፈሰከን ወነው ያን ጉቶ በሆነ والله እሳቸው ቅፍ ውስጥ ገባ ተረጋጋ وسبح في كفه الحصى እጃቸው ላይ ያለ ጠጠር ተስቢህ አድርጓል ተስቢህ ሲያደርግ ጠጠር እንሰማ ነበር ብለዋል ሰሃቦቹ ቁሳዊነት በጣም ነገሰና እንዲህ አይነት ነገሮች ሊሆኑ ይችላሉ እንዴ ብለን ጥያቄ ማንሳት በጣም አደገኛ ነው ወንድሞቼ ለምን እንደሆነ ትንሽ እዚህ ጋር ልቁም ሙዕጂዛ ምንድነው ሙዕጂዛ ለነብዩ ሰለላሁ ዐለይሂ ወሰለም የተሰጠ ኸዋሪቅ العاده ከተለመደው የወጣ ተአምር ማለት ነው